የራስ ጉዳይ ትዳሬን የበተንኳን ሰው ታወራለህ እንዴ? መላጣለች ወደ ላይ እናያለን። አሁን እንዴት ነው? በቃ እሺ ከቅመሜ ጋር መሆን ወይኔ ስጦታዬን ማልወሰደች ስጦታ አርፈት ይሄ ኮልጌቱ ዘለ ሽቶስ ቅቤያንም በደንብ ሳልቀባት ምንድነው ግን እንደዚህ የሚሆነው? ሚፍታ አቃጣሪ ነው። በጣም ስልኬ እንደሚደረሳ ምንድነው የፈለከው? ሚፍታ ሰው ሁሉንም ሰው ማሳበር ነው የፈለከው? ስለምን ነው የምታወራው? በቃ ህይወቴን እንዳበላሽ አበላሽዋለሁ። ህይወቴን ራሱ ጣ መፍታችን ነው። እዚህ ነው የምታሩት? አዎ። ሶፋ ላይ የምታየው? አዎ። ኦኬ። ይሄን ቶ እናንተ ወደ ክፍል አያገባም። ዞር እሱ ጋር ካራለ እሱ ክፍል እዚህ ምንድነው? መብራት ታቃጥል ነው እንዴ? ዘም ታጥፋ እኮ ነው አጥፋ። ዳስ ይነስባል። አንተ አምሮ ተመስገን። መብራት መለየት ትችላለህ። ይሄ ሰው ምንድነው? አንተ ነህ። ድንጋይ አይደለም። አንተ ነህ ያምሮ እንትን ይሄ ነው ሰው አውቆ እብዳስ ብለህ ምን ልፍታውን? እኔ አሁን ተረድቻለሁ። ቅመም አንድ ነገር ትበለኝሽ እንዴ ሲሆን እንኳን አያሳዝንም? ለቃቃትን ከይዞት የመጣውን አሁን በጣም ነው ያበዛው። እሺ መግባት ካለብህ ግባ። በቃ ሂድ ቶሎ ልጅ ለምን አትሆንም? በቃ ሂድ ራገጣል። አንተ አትሳደባለህ። ለቃቃው ወይኔ እኔ በዚህ ሰዓት ብገለኝ ራሳቸው ልጁና ሳም ደስ ይለኛል። ቅቤና አምጣ። ከአይኔ ውጪ ምንም የሚሰማኝ ነገር የለም። ዞር አንተ አትበለኝ። አንተ ነህ ልቀቀኝ። ወይኔ ልፍለጠው እንደ ጭንቅላቱ ነው ማለት ነው። ለዚህ አታባከም። ቶ ቁጭ ያለ እንዴ ሁሉ ራቴን ሳርበላኝ እንዴ ውጡ ይዳ እንደኛ ምግቡንን ሳህኑንን አካታለ። አንተ ልጁ ግን እንዲህ ሲሆን አያሳዝንም? ምንድነው ይኸው እስቲ እንዴት ይሆነ ያ እንዳለ ሰው ኮርቦት እኮ ነው እሱ እንደዚህ ሆነ ያለው። ይሄ መብራት ይበላሽና አናትን ነው ዘቀዝቀው። ምን አገባ እንዴ ነው አያገባኝ። ወራዲ እኮ ወጣ ከዚህ ቤት የኔና የቅመሜ ቤት ነው። እንደዚህ ነው ህይወትህን ራሱ እንዲህ ነው እያበላሸው ያለ። ገብቶሃል? ህይወትህ እንዳይሰራ እያደረገ ያለው ይሄ ነው። የስራ ህይወቱ ይሄ እየጠፋ ነው። ይሰራል አንዴ ይጠፋል። አረ ፍጽ አታዝግ። በቃ ይሄ ነው እሺ ማነው ራሱ ገና ይመጣል። ታየዋለህ። በሽተኛ አንዴ ራሱ ነው በሽተኛ አስቀየ። በቃ ቤተሰብ እኔ በፖሊስ ካልሆነች ልጅ አገባለሁ እንጂ እንደዚህ በጸባይ በሽምግልና ሊሆን አልቻለም። ፖሊስ ዘመተን እንገባለን። እሺ እንዴ? አዎ ሌላማ ይሄ ልጅ መታሰር አለበት። በቃ ይሄንን አስወጥተን ነው ምንም ነገር ማድረግ ያለብን። አይ በቃ እሷ በር ላይ ቁጭ ብለን ይሻላል። ተስፋ አትቁረጥ። ይሄ ያለ እንዴት ነው ማልቆርጠው? ይሄንን እኔ ቆይ የምናደርገውን ነገር እናደርጋለን። አስራንም ቢሆን ክፍሉ ማስቀመጥ አለብን። መቆረጥ አለበት እሱ ራሱ አሁን